የሆነ ነገር ልጠይቅሽ? እሺ። ስሜቱ እንዴት ነው? ያው ለማስረዳት ይከብዳል። ብቻ በቃ በጣም ለየት ያለ ነው። በቃላት አይገለጽም አይደል? አዎ ሰዎች እንደሚሉት እናት ስትሆኚ ነው የሚገባሽ ይሉኝላ። የእውነት ልክ እንደዛ ነው። በቃ በጣም ይለያል። እንዴት አድርጌ ላስረዳሽ? በጣም ደስ ብሎኛል። እስከሚመጣም ቸኩያለሁ። በጣም ደስ የሚል ነገር ነው። አንቺም ደግሞ ይህንን በቅርቡ ታያለሽ ብዬ ተስፋ አደርጋለሁ። ብቻ ራስሽን ማጣትና ትክክለኛው ጎዳና የትኛው እንደሆነ ማወቅ አለመቻል ስሜቱን አውቀዋለሁ። ግን ጃሃን አባት ሊሆን ስለሆነ ደስተኛ እንደሆነ ማውቃለሁ። እንግዲህ ደስተኛ ሆነም አልሆነም እኔን አይመለከተኝም። ምክንያቱም ጃሃን ከዚህ በኋላ ልጄን መቼም አያገኘው፣ አይተዋወቁም። መቼስ አልነግርሽም ሴቪ ላይ ምን እንዳደረገ ታውቂያለሽ፣ ምን እንዳለ ታውቂያለሽ። እኛን ሌቦች፣ አታላዮች፣ ውሸታም አደረገን። እኔም ብቻ አይደለም ኑሁንም ጨምሯል። ብቻ እኔ ስለዚህ ነገር ማውራት አልፈልግም። ይህን ጉዳይ ዘግቼዋለሁ። አይ ልክ ነሽ፣ በጣም ልክ ነሽ። ግን እሱ በጣም ነው የሚያፈቅርሽ። ይህንን ብቻ ወቂ። እሱ እኔን ይውደደኝ አይጥላኝ አላውቅም። የሚወደኝ ከሆነ ደግሞ ቢተወኝ ይሻላል፣ አይቅረበኝ። ምክንያቱም ችግር ብቻ ነው የሚያመጣብኝ። ብቻ ያው ያጅል ጃሃን፣ ሁላችንም እኮ ደስተኛ መሆን ነበረብን። ጂል እንዴት ቆንጆ ድምጽ ነው ባክ! ለጆሮ የሚማርክ ድምጽ ነው። ያው ሰላም ይሰጣል ይባላል። ለምን እንደሆነ አላውቅም፣ ግን ይህንን ማግኘት አልቻልኩም ወንድሜ። ምን ልትለኝ እንደሆነ በደንብ አውቃለሁ። አሁን ለእኔ ትልቅ ሰው ነህ። እናትህን አግኝተሃል። አሁን ከጎንህ ነው ያለችው። በግራ በኩል ደግሞ ፍቅረኛ ሴቪል ያለች፣ መንታትም አለች። አየህ፣ ግን ልክ አይደለም ወንድሜ፣ ተረዳኝ። አሁን በዚህ ሰዓት እዚህ ጋር ውስጤ፣ ልቤ ከባድ ስሜት ውስጥ ነው። በእውነት የሆነ ነገር ይሆናል ብዬ እያሰብኩ ነው። ሰላሜን አገኘሁኝ ስል ያ ጊንጥ የሆነ ቢጫ እባብ ይታየኛል። ጂሃን፣ ያ ደነዝ ኤሳት፣ ሂክመትና ሳሜት ድቅን ይሉብኛል እና ሰላም ፈልግ ቢሆንም ሰላም ላገኝ አልቻልኩም። በቃ እናስተካክለዋለን ወንድሜ፣ ለእኛ ተው እሺ። በእኔ ይሁንብህ። አሁን አንተ ሰላምን ለማግኘት ብቻ ሞክር። ራስህን ጠብቅ፣ ተረጋጋ። አመሰግናለሁ ወንድሜ። ስናወራ ስለነበር አልታወቀኝም እና አሁን ጥሩ ላይ ያለን ይመስለኛል። አንድ ሂጄ ሻይ ይዤ ልምጣ? እሺ። ቆይ ና፣ የማናግርህ ነገር። ምን ነው? ሻይን ጠጣ፣ ቀስ ብለን እናወራለን። ብዙ ጊዜ አለ። ቆይ እስኪ ቁጭ በል እባክህ። ና ቁጭ በል። ንገረኝ ወንድሜ። ኑ፣ የሆነ ነገር እነግርሃለሁ፣ ግን አሁን ስነግርህ እንዳታስቡ። ተው ወንድሜ እንዳትለኝ። እምቢ የምትለኝ ከሆነ ይህን ነገር መልሼ አላነሳው። የምለው ነገር ገብቶሃል አይደል? እምቢ ካልከኝ በድጋሜ ይህንን ነገር አላነሳው። ስለ እናቴ ነው አይደል ወንድሜ? ልክ ነኝ? ከእሷ ጋር የተያዘ
ግን እንዳልኩ አይሆንም ካልክ አታስበው ወንድሜ ካልከኝ ችግር የለውም እረሳዋለሁ። ስማ የሆነ ነገር ልንገርህ፣ በደንብ አዳምጠኝ እሺ? አንተ ማለት አንተ ክብር ያለ ሰው ነህ። እሺ ወንድሜ፣ በጣም ጥሩ ሰው ነህ። የዋና እሩሩ፣ ሁልጊዜ እውነት የምትናገር ሰው ነህ። እንደ አንተ አይነት ሰው አይገኝም። ይህንን እንድታውቅ እፈልጋለሁ። አንተ ትለያለህ። የሆነ ነገር ደግሞ ልነግርህ እፈልጋለሁ። ቀድመህ ስለጠየቀኝ ደግሞ ይባስ ብሎ አንተን እንዳከብረህ አድርጎኛል። አንተ ማለት ልክ እንደ አባት ነህ። እናቴ ግን የእናቴ ነገር አላውቅም ወንድሜ። እንዴት ነው የምነግርህ? እሷ ያላትን ስሜት ማወቅ እፈልጋለሁ፣ ነገር ግን አላውቅም። ማወቅ እራሱ አልፈልግም። የማወቅ ግዴታ የለብኝም። መሌክም ምንም አያገባትም። ይህንን ነገር ብቻ እንድታስበው እፈልጋለሁ። ባጭሩ እኛ ምንድነን ወንድሜ? እኛ ማንን? ንገረኝ እስኪ። እኛ እዚህ ጉዳይ ላይ አስተያየትም ሆነ ሀሳብ መስጠት አንችልም። እኛ እናታችንን በደንብ አናውቃትም። ሁለታችሁም አዋቂ ናችሁ። ብቻ ማለት የፈለግኩት ይህንን ነገር ብቻ ነው። እሺ ወንድሜ? ሳሌፕ ይዤ ልመጥቻለሁ። ለእኔ ብለሽ ሳሌፕ አዘጋጀሽልኝ? አምጪው እስኪ አምጪው። ውጪው በጣም ይበርዳል። የሚያሞቅ ነገር ያስፈልግሃል ብዬ። የእውነት ልክ ነሽ። አመሰግናለሁ። እንዴት ነው ወደድከው? አንቺ ደግሞ መጥፎ ነገር ትሰሪያለሽ እንዴ? በጣም አሪፍ ነው። አጣጥመው። በቃ በኋላ መጥቼ ብርጭቆውን ወስደዋለሁ። እሺ? አይ ቆይ አንዴ፣ ቆይ ነይ ቁጭ በይ፣ አረፍ በይ። ነይ እንጂ ነይ ተቀመጪ፣ እናውራ። አልናፈኩሽም እንዴ? እኔ በጣም ናፍቀሽኛል። ዛሬ ፈርተሽ ነበር? መሳሪያ የታጠቁ ሰዎች መጥተዋል ነበር? አስፈራሩሽ እንዴ? አዎ ፈርቼ ነበር፣ ግን ለራሴ አይደለም። እና ለማን ነው ታዲያ? ያው ማለት ብዙ መሳሪያ የታጠቁ ሰዎች መጥተው አንተ ለሽጉጥ ደቅነውብህ ነበርና ከዛ የሆነ ነገር ቢሆንስ ብዬ። መሱት እዚህ ምን ታደርጋለህ ወንድሜ? ለምንድን ነው እስካሁን ያልተኛው? እዚህ ምን ታደርጋለሽ? ለምንድን ነው እስካሁን ያልተኛሽ? ሰዓት በጣም ሄዷል ወንድሜ። በልተኛ፣ ነገ እኮ ትምህርት ቤት ከኢሳት ጋር ነበርሽ አይደል? ምን? ኢሳት ጋር ነበር የነበርሽ አይደል? ከሱ ጋር ነበር የነበርሽ። አንተ ምን ጨነቀ? ለአንተ ማስረዳት አለብኝ እንዴ? ሂድ፣ ቀጥል። መሽቷል፣ ተኛ። ቡንያሚን እስካሁን የት ቆይተህ ነው? በል ቶሎ በል ታጠብና ልብስህንም ቀይር። ከዛ አልጋ ውስጥ ትገባና በሰላም ትተኛለህ። ምንድነው የምታየው ቡንያሚን? ምንድነው ነገሩ? ምንድነው ሴትዮ? ምንድነው ያደረግሽው? ምንድነው ያደረግሽው ነው ያልከው? ይሄ ደግሞ ምን ማለት ነው? ምን አደረግኩ? እንደተለመደው ከጠዋት ጀምሮ እኔ ቤቴ ውስጥ ስራ ላይ ነበርኩ። ሻይ ሳቀርብ፣ ሾርባ ሳቀርብ፣ ምግብ ሳቀርብ ነው ያልኩት። ስደክም ነው ያልኩት፣ ግን አላማረርም።
ምንድን ያየሁት? የታሐሲን ሰላይ ሆነሻል አይደል? እንደሰማሁት እዚህ ቤት ውስጥ የሚሆነውን ነገር በሙሉ ለሱ ትነግረዋለሽ አይደል? እዚህ የምትሰሚው መረጃ እየሰበሰብሽ ለታሐሲን ትሸጭለት ነበር አይደል? እንደዛ ነው አይደል? ምን? እንደዚህ አይነት ነገር ሰምቼ አላውቅም። ስትለው ራሱ ለማመን ይከብደኛል። በጣም የሚያስቅ ነገር ነው። አይተው። ምንድን ነው የምታወራው? ጭንቅላትህን ተመታህ እንዴ? አልገባኝም። ወይስ ሰክረን የመጣኸው? ቪዲዮውን አይቼዋለሁ። በአይኔ በብረቱ ነው ያየሁት። በደንብ ነው ድምፅሽንም የሰማሁት። ስለተፈጠሩት ነገሮች በሙሉ ለታሐሲን ታቀብዩ እንደነበረ መረጃ አግኝቻለሁ። ቡንያሚን ስማኝ፣ መጀመሪያ ነገሩ እንዴት እንደሆነ ላስረዳህ። እሺ ምን መሰለ፣ አንድ ቀን ገበያ ሄጄ ነበር። ከዛ ታሐሲን አገኘኝና መንገድ ዘግቶ አስቆመኝ። ከዛ ምን አለኝ መሰለ፣ ስሚ ጀናን ብሎ። ምንድን ነው ያለሽ ጀናን? ምንድን ነው ያለሽ? ምንም ቢልሽ አያገባኝም ጀናን። እዚህ ጉድ ውስጥ የገባሁት በአንቺ ምክንያት ነው። በአንቺ ምክንያት እኔ ጉዶኛለሁ የምልሽ ይገባሻል? ከአንተ ጋር ምን አገናኘው? ከአንተ ጋር ምን አገናኘው እያልኩ ነው። እኔ ምንም ነገር አላደረግኩም። ስታስበው እኔ ለማንም እማምን ይመስልሃል? እኔ ከተያዝኩኝ አላውቅም ነበር እምለው። ያየሁትንም የሰማሁትንም እክዳለሁ። ስሚኝ፣ መሌክን ከዛ መጋዘን የወሰዳት ማን ይመስልሻል? አንተ ነው የወሰድካት? አዎ እኔ ነበርኩ። ያኔ ምንም ምርጫ አልነበረኝም። ኒያየት እዚህ መታ ነበረ። ምንም ሳታፈር እዛ ጋር ተቀምጣ የተቀረሽውን ቪዲዮ አውጥታ አሳየችኝ። ይህንን ቪዲዮ ወስጄ ለሳሜት ሻንሳላን አሳየዋለሁ አለችኝ። አስፈራራችኝ። የገዛ ክፍሌ ውስጥ ገብታን ይዛተችብኝ እና አሁኑኑ መሄድ አለብን አለችኝ። መሌክን ከዛ መጋዘን ማዳን አለብን አለችኝ። ካለበለዚያ ቪዲዮውን ለሳሜት አሳየዋለሁ አለችኝ። ሳሜት ይህንን ካወቀ ሁለታችሁንም እዚህ አትክልት ስፍራ ላይ ይቀብራችኋል አለችኝ። ስለዚህ የግድ ሜሌክ ማምለጥ እንድትችል ማድረግ ነበረብህ። እኔ ምንም ምርጫ አልነበረኝም። ምን አደርግ ነበር ጀናን? ምን ማድረግ እችል ነበር? መጋዘን ሄድኩኝና ማድረግ ያለብኝን አደረግኩ። ብዙ መሳሪያ የታጠቁ ሰዎች ቢኖርም እንኳን እሷን ገብቻ ዳንኳት። ሜሌክን ሁሉም ቦታ እየፈለጓት አልነበር እንዴ? ማን ነው የወሰዳት? ማን ጠለፋት እያሉ ሲያወሩ ሰምቼ ነበር። አዎ እየፈለጓት ነበር። ሁሉም ቦታ እየፈለጓት ነበር። አንቺ የሱ ሰላይ እንደሆንሽ ከደረሱበት እኔንም አንቺንም ያ እብድ ሰውዬ እዚያ አትክልት ስፍራ ላይ ነው የሚቀብረን። እሺ ይህንም በደንብ ወቂ። አሁን ይህ ነገር እንዳይፈጠር ብቻ ወደ ፈጣሪ እየተማጸንን እንጸልይ። እሺ ጀናን? ክፋት ማስጠንቀቂያ አይሰጥም። ኤሳት ነው ያለው? ውስጥ ነበራቶች አባዬ፣ ኤሳት፣ አክስቴ፣ በፍጥነት ነው ወደዚህ። ተነስ፣ ቶሎ ደህና ነገር ልበስ። ምንድን ነው ነገሩ? ጂሃን እየፈለገህ ነው። ይሄንን አድርግ። ምንድን ነው? ወይኔ አምላኬ፣ አድርገው እስኪ። ልበስ። ልጄ ጂሃን መጥቷል። እታች ሆኖ በጣም እየጮኸ ነው። ኤሳት እያለ ነው። በጣም ተናዷል። የራሱ ጉዳይ ይናደድ። ምን ላድርገው? አንተ ልጅ ምንም አይገባህም እንዴ? ልጁ እሳት ጎርሷል። የሚለቅ እንዳይመስልህ። አያቴ፣ ልጄ ነገሩ አልገባህም? እታች ነው እያልኩ ነው። እታች እየጠበቀህ ነው። ኤሳት እያለ ጣራው እስኪቀደድ እየጮኸ ነው። በጣም ተናዷል። እዚህ የመጣው ስለናፈከው ይመስልሃል? ይሄኔ ስለ መልክ ለመጠየቅ ነው የመጣው። አሁን ቶሎ ልበስ በል። ምን ሆነሃል? አይኖች በደንብ ተከፍተዋል። ልትጣላ ነው እንዴ? ወይኔ አምላክ ይድረስልኝ። አዳምጠኝ አንተ ልጅ፣ የማይሆን ነገር እንዳታደርግ ብያለሁ። የእውነት ይመታህና መሬት ላይ ያንጋልልሃል። አይለቅህም፣ ይገልሃል። አንተም በሆን የማደርገውን ታውቃለህ። አላገኘውም። ጭራሹኑ ከሱ ደበቅ ነበረ። በላውን ይህንን አድርግ። ምንድን ነው ነገሩ ልጄ? ምንድን ነው? ለምንድን ነው ምን መሆናችሁ ነው እንደዚህ ያደረጋችሁ?